በሚቀጥለው ዓመት ስራችሁን ኤአይ ሊቀማችሁ እንደሚችል ታውቃላችሁ ወይስ ከመቶ እጥፍ በላይ ፈጣን ሊያደርጋችሁ? በ2019 ዓመተ ምህረት ህይወታችንን የሚቀይሩ 3 አስገራሚ የኤአይ ቴክኖሎጂዎችን አብረን እናያለን። አብራችሁን ቆዩ። ወደፊት ለመጓዝና ዓለም በምን ያህል ፍጥነት እየከነፈች እንደሆነ ለማወቅ የዓመታት ረጅም ጉዞ አያስፈልገንም። እየተገባደደ ያለው 2018 በኢትዮጵያውያን አቆጣጠር ሊጠናቀቅ 2 ወር ከትንሽ ሳምንታት እድሜ ብቻ ሲቀሩት ዓለማችን ወደማይቀረውና ወደማይመለሰው ትልቅ የታሪክ ምዕራፍ ትሻገራለች። ወደ 2019 ዓመተ ምህረት በቀጥታ እንለፍና አዎንታዊ ምልከታን እስከ ሙሉ ስጋቱ እንቃኛለን። ይህ የምንናገረው ስለ ሩቅ የወደፊት ጊዜ ወይም ስለ ሳይንስ ፊክሽን ፊልሞች አይደለም። ልክ በሚቀጥለው ዓመት በ2019 ዓመተ ምህረት እኛ የምናውቃት ዓለም፣ የምንሰራበት መንገድ፣ የምንማርበት የትምህርት ስርዓትና የዕለት ተዕለት የህይወት እንቅስቃሴያችን ሙሉ በሙሉ በአዳዲስ የኤአይ ቴክኖሎጂዎች ይቀየራል። ይህ ለውጥ በተለይ እዚህ በኢትዮጵያ ውስጥ ላሉ ወጣቶች፣ የቴክኖሎጂ ባለሙያዎችና የፈጠራ ስራ ላይ ላሉ ሰዎች ምን ይዞ እንደሚመጣ በዚህ ቪዲዮ ምልከታ ታገኛላችሁ። በዚህ ልዩ የዩቲዩብ ቪዲዮ በ2019 ዓመተ ምህረት የሰው ልጅ ህይወት በቪዲዮ ኤዲቲንግና ኮዲንግ፣ በህክምና፣ በቢዝነስና በእለት ተዕለት ግንኙነት ውስጥ ሙሉ በሙሉ የሚቀይሩትን 3 እጅግ አስገራሚ አዳዲስ የኤአይ ቴክኖሎጂዎች እና በኢትዮጵያ ላይ የሚያሳዩትን ነባራዊ ሁኔታ በዝርዝር እንመለከታለን። ይህ ዲጂታል አሻራ ነው። ያለፈውን ትናንት፣ የያዝነውን ዛሬና የሚመጣውን የነገውን ዓለም አገናኝ የመረጃ ድልድይ። አንደኛ፣ ሙሉ ቪዲዮዎችን በሰከንድ ውስጥ የሚሰሩ የኤአይ ሞዴሎች ወይም ጄኔሬቲቭ ቪዲዮ ኢቮሉሽን። የመጀመሪያውና ትልቁ አብዮት በቪዲዮ ፕሮዳክሽን ላይ የሚመጣው ነው። በ2019 ዓመተ ምህረት የኤአይ የቪዲዮ መስሪያ ሞዴሎች ጽሁፍን ወደ ቪዲዮ ከመቀየር አልፈው ሙሉ በሙሉ ከፍተኛ ጥራት ያላቸውን ሲኒማቲክ ፊልሞች፣ ማስታወቂያዎችና የዶክመንተሪ ክሊፖችን በሰከንዶች ውስጥ ማመንጨት ይጀምራሉ። ይህ ማለት እንደ ቪዲዮ ኤዲተሮችና ግራፊክስ ዲዛይነሮች ላሉ የፈጠራ ባለሙያዎች ስራቸውን ከመቶ እጥፍ በላይ የሚያፈጥንላቸው ታላቅ ረዳት ያገኛሉ ማለት ነው። ስራችሁንም ታጣላችሁ። አትደናገጡ፣ አታጡትም። ከኛ ጋር መፍትሄዎች አሉና። ለመሆኑ መፍትሄው ምንድነው? ኤአይ ስራችንን እንዳይቀማን የምናደርግበት ሚስጥር ኤአይን አለቃችን ሳይሆን ባሪያችን ማድረግ ነው። ቴክኖሎጂው ቪዲዮዎችን በሰከንድ ውስጥ ሊያመነጭ ይችላል። ነገር ግን የሰውን ልጅ እውነተኛ ስሜት፣ ጥበባዊ ንክኪና የታሪክ ፍሰትን ማባዛት አይችልም። ስለዚህ እንደ ኤዲተርና ዲዛይነር ቀጣይነታችንን ለማረጋገጥ የኤአይ መሳሪያዎችን ተጠቅመን ስራችንን ከመቶ እጥፍ በላይ ፈጣንና ጥራት ያለው በማድረግ የቴክኖሎጂው የበላይ መሆን አለብን። ነገር ግን ኤአይ ቪዲዮ ከመስራት ባለፈ እንደ ሰው ማሰብ ቢጀምርስ? የሁላችንም ጥያቄ ነው። ሁለተኛ፣ የሰው ልጅን አስተሳሰብ ሙሉ በሙሉ የሚረዱ ወይም ኤአይ ኤጀንትስ። ሁለተኛው ቴክኖሎጂ ዝም ብሎ ጥያቄ የምንጠይቃቸው ቻትቦቶች አይደሉም። በ2019 ዓመተ ምህረት ዓለማችንን የሚቆጣጠሩት ኤአይ ኤጀንትስ ወይም ራስ ገዝ ረዳቶች ናቸው። ኤአይ ኤጀንት ማለት ልክ እንደ አንድ ታማኝ ረዳት ነው። እናንተ ተኝታችሁ እሱ ግን ስራችሁን የሚጨርስላችሁ ታማኝ አገልጋይ፣ የዲጂታል ሰራተኛ ማለት ነው። እነዚህ ቴክኖሎጂዎች የእርስዎን የዕለት ተዕለት ባህሪ በማጥናት ያለ እርስዎ ትዕዛዝ የንግድ ስራውን የሚከውኑ፣ ቀጠሮዎችን የሚያስዙና የተወሳሰቡ የቢሮ ስራዎችን በራሳቸው ፍጥነት የሚጨርሱ ይሆናሉ። ጃፓን ይህንን ነገር ቀድማ ወደ ስራና ተግባር እንደገባች የአደባባይ ሀቅ ነው። በቀጣይ ወደ ሀገራችን ኢትዮጵያና ሌሎች ሀገራት እንደሚገባ ሙሉ በሙሉ እምነት አለ። ሶስተኛ፣ የህክምናና የጤና አብዮት ኤአይ ኢን ሄልዝ ኬር። በሶስተኛ ደረጃ የምናገኘው የሰውን ልጅ እድሜ የሚያራዝመውን የህክምና አብዮት ነው። በ2019 ዓመተ ምህረት አዳዲስ የኤአይ ሞዴሎች በሽታዎች ገና በሰውነታችን ውስጥ ሳይፈጠሩ ቀድመው የመለየትና ለእያንዳንዱ ሰው የሚስማማ ልዩ መድኃኒት በሰዓታት ውስጥ የመንደፍ አቅም ይኖራቸዋል። ይህ ቴክኖሎጂ በሚሊዮን የሚቆጠሩ ሰዎችን ህይወት ይታደጋል። ታዲያ ይህ መጪው 2019 ዓመተ ምህረት የኤአይ ማዕበል ለኢትዮጵያ ምን ትርጉም አለው? ብዙዎች ኤአይ መጣ ማለት የሰዎችን የሥራ ዕድል ይነጥቃል ብለው ይሰጋሉ። ቪዲዮ ኤዲተሮች አላችሁ አይደል? አትፍሩ፣ ያለ መፍትሄ አልመጣውምና። ሌሎች የህክምና፣ የሳይንስ፣ የትምህርት እንዲሁም የአገልግሎት ሰጪ ባለሙያዎችም ስጋት እንዳይገባችሁ፣ እውነታው ከምታስቡት በላይ ድንቅ ነውና።
በኢትዮጵያ ውስጥ ያሉ የቴክኖሎጂ ተማሪዎች፣ ፍሪላንሰሮች እና የይዘት ፈጣሪዎች እነዚህን አዳዲስ የኤአይ መተግበሪያዎች ቀድመው መልመድና መጠቀም ካልቻሉ ግን ከዓለም አቀፍ ገበያ ጋር መወዳደር አስቸጋሪ ይሆንባቸዋልና አስቡበት። በተቃራኒው ግን እነዚህን የ2019 ዓ.ም ቴክኖሎጂዎች ቀድሞ የተረዳና ስራውን ማገዝ የቻለ ሰው በአንድ የኮምፒውተር ስክሪን ብቻ ቀደም ሲል በ10 ሰው የማይሰሩ ታላላቅ የዶክመንተሪና የቴክኖሎጂ ስራዎችን ለዓለም ማቅረብ ይችላል። አዲሱ ዓለም የሚፈልገው ቴክኖሎጂውን የሚቃወሙትን ሳይሆን ቴክኖሎጂውን ተጠቅመው ራሳቸውን የሚያሳድጉትን ነው። ታዲያ በዚህ አዲስ ማዕበል ውስጥ ላለመዋጥ አሁኑኑ ምን ማድረግ አለብን? አንደኛ፣ ክህሎትን ማደስ። የምትሰሩበትን ዘርፍ ከሚያግዙ አዳዲስ የኤአይ ረዳት መተግበሪያዎች ጋር ዛሬውኑ መላመድ። ሁለተኛ፣ የኤአይ አጠቃቀምን መልመድ። ቴክኖሎጂውን በትክክል አዘን የሚፈልገውን ጥራት ያለው ውጤት እንዲሰጠን የምናደርግበትን የትዕዛዝ ጥበብ ማጥናት። ሶስተኛ፣ የፈጠራ አቅምን ማሳደግ። ማሽኖች የማይሰሩትን የሰውን ልጅ ልዩ የሐሳብ አመንጭነትና ስሜትን የመረዳት አቅማችንን በስራችን ላይ በደንብ ማጉላት። በአጭሩ በ2019 ዓ.ም ስራህን የሚቀማህ ኤአይ ሳይሆን ኤአይን በሚገባ ተጠቅሞ ካንተ የተሻለ እየሰራ ያለው ሌላኛው የሰው ልጅ መሆኑን አትዘንጋ። ዓለም በ2019 ዓ.ም አስገራሚም አስፈሪም ልትሆን ትችላለች። ነገር ግን አንድ እውነት አለ፣ ቴክኖሎጂው መቆሚያ የለውም። ታዲያ እርስዎ ስለ እነዚህ አዳዲስ የኤአይ ቴክኖሎጂዎች ምን ያስባሉ? የሰው ልጅ ህይወት ይበልጥ ያቀሉታል ወይስ ስጋት ይሆኑብናል? በ2019 ኤአይ ስራችንን ሳይሆን ህይወታችንን እንዲያቀልልን ከፈለግን ዛሬውኑ መጀመር አለብን። እናንተስ የትኛው ቴክኖሎጂ ያስፈራችኋል? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዱት ላይክ ማድረግዎን አይርሱ። ለቻናላችን አዲስ ከሆኑ ደግሞ ሳብስክራይብ በማድረግ የዲጂታል አሻራ ቤተሰብ ይሁኑ። በሚቀጥለው ሳምንት በሌላ አስደናቂ ስራ እስከምንገናኝ ቸር ሰንብቱ።